ሰላም ውድ ተመልካቾቼ፣ ዛሬ በብዙ ሰዎች የሚነገረውን ቻትጂፒቲ እንመለከታለን። አንዳንድ ሰዎች ቻትጂፒቲ ሰዎችን ይተካል ይላሉ፣ ሌሎች ደግሞ ለተማሪዎች ወይም ለፕሮግራሞች ብቻ ነው ብለው ያስባሉ። እውነታው ግን ቻትጂፒቲ ለማንኛውም ሰራተኛ የሚጠቅም መሳሪያ ነው። ዛሬ ቻትጂፒቲ በስራችሁ እንዴት እንደሚረዳችሁ 5 ተግባራዊ ምሳሌዎች እናያለን። አንደኛ፣ ሪፖርት ለመጻፍ። ብዙ ሰራተኞች ሪፖርት ሲጽፉ ጊዜ ይወስድባቸዋል። ለምሳሌ እንዲህ ብለው ቻትጂፒቲን መጠየቅ ይችላሉ። የወራዊ ሪፖርት ቅጽ አዘጋጅልኝ፣ ወይም የፕሮጀክት ማጠቃለያ ሪፖርት ጻፍልኝ። ከዚያም ራሳችሁ መረጃውን ጨምራችሁ ማሻሻል ትችላላችሁ። ሁለተኛ፣ ኢሜይል ለመጻፍ። በቢሮ ውስጥ ፕሮፌሽናል ኢሜይል መጻፍ አስፈላጊ ነው። ቻትጂፒቲን እንዲህ ማለት ይችላሉ። ለአለቃዬ የስብሰባ ጥሪ ኢሜይል ጻፍልኝ፣ የፍቃድ ጥያቄ ኢሜይል አዘጋጅልኝ። በጥቂት ሰከንዶች ውስጥ የተዘጋጀ ኢሜይል ታገኛላችሁ። ሶስተኛው፣ የኤክሴል ፎርሙላዎችን ለመማር ይጠቅማል። ብዙ ሰዎች ኤክሴል ሲጠቀሙ በፎርሙላዎች ይቸገራሉ። ቻትጂፒቲን እንዲህ በሉት፣ ሰሚፍ ምንድን ነው? ሎክአፕ እንዴት ይሰራል? የወተት እርባታ መዝገብ ኤክሴል ሰንጠረዥ አዘጋጅልኝ እና የመሳሰሉትን በቀላሉ ማብራሪያ ይሰጣቸዋል። አራተኛው፣ አዲስ ክህሎት ለመማር። ዛሬ ከመቼውም በላይ መማር ቀላል ሆኗል። ቻትጂፒቲን እንዲህ ጠይቁ፣ ኤክሴል በ30 ቀን እንዴት ልማር? የኮምፒውተር መሠረታዊ ክህሎቶችን አስተምረኝ። ሶፍትዌር ኢንጂነሪንግ ለመጀመሪያዎች እቅድ ስጠኝ። በዚህ መንገድ ቻትጂፒቲን እንደ ግል አስተማሪ ሆኖ ይሰራል። አምስተኛውና የመጨረሻው ሀሳብ ለማመንጨት። አንዳንድ ጊዜ ምን እንደምንሰራ አናውቅም። ስለዚህ ቻትጂፒቲን ለወተት እርባታ 10 የንግድ ሀሳቦችን ስጠኝ፣ ለዩቲዩብ 10 የቴክኖሎጂ ቪዲዮዎችን ስጠኝ፣ የቢሮ ስራዬን ለማሻሻል ሀሳቦች ስጠኝ። ቻትጂፒቲ ፈጣን የሀሳብ ማመንጫ በመሆን ያገለግላል። ውድ ተመልካቾቼ፣ አድማጮቼ፣ ወደፊት የሚያሸንፉት ኤአይን የሚጠቀሙ ሰዎች ናቸው። ቻትጂፒቲን ለመዝናኛ ብቻ አትጠቀሙበት። ለመማር፣ ለመስራት፣ ለመፍጠር እና ለማደግ ተጠቀሙበት። ይህ ቪዲዮ ከወደዳችሁ ላይክ ያድርጉ፣ ሼር ያድርጉና ሰብስክራይብ በማድረግ ፕራክቲካል ቴክ ኢትዮጵያን ይከታተሉ። እስከምንገናኝ ድረስ ሰላም።